ይሄው ሽንኩርታችን እንግዲህ በስሎ በርበሬውን ጨምሬያለሁ። ያው በርበሬው ድልህ ነው እንዳሳየኋችሁ ቆንጆ ድልህ ሆኖልኛል። እና እንግዲህ ደግሞ ይሄው እንግዲህ ስጋው ይሄንን ይመስላል። ዘለዝለዋለሁ። ይሄው እዚህ ዘለዝለዋለሁ ማለት ነው። ስጋው በጣም ቆንጆ ነው። ዝልዝሉ እንደዚህ ረዝም ካለ በኋላ ቆረጥ እናደርገዋለን ይመስላል። ዘለዘልኩት፣ ግን ይሄ ብቻ አይደለም ስጋው ሌላም አለ። ይሄ አጥንቱ ነው እንግዲህ ይሄንን ይመስላል። ትንሽ ይሄንን መጀመሪያ ጠብሰውና ከዛ ስጋውን ደግሞ ከላይ ጨምረን ቅመሞቹን አንድ ላይ እናደርገዋለን። እንግዲህ አሁን ስጋውን እንጨምራለን ማለት ነው። አጣጥመን አብረን ድስ እናደርጋለን። አጥንቱን አስቀድመን አጥንት መቅደም ስላለበት ነው። ደግሞ ጊዜ ያለው ሆኖልናል ማለት ነው። እንግዲህ ቅመሞችን እንጨምራለን። ይሄ ኮረሪማ ነው። ሳናበዛ ትንሽ በጣም ቴስቱን ያጣፍጠዋል ማለት ነው። ይሄ ደግሞ የተፈጨ የስጋ መጥበሻ ነው። ይሄ የደረቀ ሽንኩርት ለቴስቱ በጣም ሳይበዛ ትንሽ እናደርጋለን። ይሄ ደግሞ የደረቀ ነጭ ሽንኩርት ነው ማለት ነው። ሳይበዛም ወጡ ላይ ስለምናረግ ይሄ ደግሞ ቁንዶ በርበሬ እዚህ ሀገር ብላክ ፔፐር ነው የምንለው እና ይሄንን አድርገን በደንብ አድርገን ስናዋህደው በጣም ቆንጆ ይሆናል። ስጋው ጥምዝዝ እያለ ነው ያለችው። ቆንጆ ነው የሚሆነው። ቴስቲ ነው። ያ ከባድ ስለሆነ ነው። ይሄንን ይመስላል። ቆንጆ ነው በጣም። እንግዲህ ይሄንን መስሏል ስጋችን። በጣም ቆንጆ ነው። ይሄ ቁሌታችን ለሸፍት ነው። አንድ ማፍጫ ያለው ይሄ እንግዲህ ቁሌቱ እንዴት እንደሚያምር በጣም የሚጣፍጠው ይሄ ጥቁር አዝሙድ ነው። ጥቁር አዝሙድ ትንሽ ደግሞ ቁንዶ በርበሬ ያደርጋለሁ። ስጋው ላይ ስላለው እንዳይበዛ በጣም ትንሽ ነው ማለት ያጣፍጠዋል። ኮረሪማ ትንሽ ተነነው ቅድም ስላለው እንዳይበዛ በቃ ተነነው ማድረግ። ይሄንን ስላለው ትንሽ ጨርስ። ይሄ ጨው ነው። ስንጨርስ እንግዲህ እንጨምረው ትንሽ መከለሻ እናደርጋለን። አሁን ጊዜ ይሄንን ይመስላል። ያለው ጨምረው እንደፈለጋችሁ ጨምሮ ያው ወጣችን እየደረሰ ነው። ይሄው ወጣችን እንግዲህ ይመስላል። በጣም ነው የሚያምረው። እንግዲህ ደግሞ ከእንጀራ ጋር